ከነብዩ ዳንኤል ጋራ በጼዋዌ ወደ ፋርስ ባቢሎን ከኢየሩሳሌም የወረዱ አናንያ፣ አዛሪያ፣ ሚሳኤል ወይም ሲድራቅ፣ ሚሳቅ፣ አብድናጎ ተብለው የሚጠሩ 3 ወጣቶች ነበሩ። ታሪካቸው በትንቢተ ዳንኤል ከምዕራፍ 1 እስከ ምዕራፍ 4 እንደተገለጸው እነዚህ 3 ወጣቶች ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን እንደወረዱ ንጉሡ ናቡከደነጾርም 3ቱን ወጣቶች አናንያን፣ አዛሪያን፣ ሚሳኤልን የባቢሎናውያንን ቋንቋና ጥበብ እንዲማሩ ካደረገ በኋላ በባቢሎን አውራጃዎች አስተዳዳሪ አድርጎ ሾማቸው። በኋላም ንጉሡ ናቡከደነጾር በፍቅረ ጣዖት ተይዞ በአደባባይ ጣዖት አቁሞ ለጣዖቱ በመንግስቱ ግዛት ያሉ ሰዎች ሁሉ እንዲሰግዱ አዋጅ ባወጣ ጊዜ ሰውም ሁሉ ለጣዖቱ ሲሰግድ 3ቱ ወጣቶች አናንያ፣ አዛሪያ፣ ሚሳኤል ለፈጠረን ለእግዚአብሔር ብቻ እንሰግዳለን እንጂ ለጣዖት አንሰግድም አሉት። ለጣዖቱ ምስል ያልሰገደ ሰው በነደደ እሳት ተቃጥሎ እንዲሞት ተወስኖ ነበርና ለንጉሡ ለናቡከደነጾርም ያስተማርካቸው የሾምካቸው አናንያ፣ አዛሪያ፣ ሚሳኤል ወይም ሚሳቅ፣ ሲድራቅ፣ አብድናጎ ላቆምከው ጣዖት አንሰግድም አሉ ብለው ወሬኞች ነገሩት። ንጉሡም ለጣዖቱ ካልሰገዳችሁ በዚህ አስፈሪ እሳት ተቃጥላችሁ ትሞታላችሁ ሲላቸው 3ቱም ሕፃናት በአንድነት ንጉሥ ሆይ በዚህስ ልንመልስልህ ይገባናል ብለው መናገር ጀመሩ። የምናመልከው አምላካችን ከሚነደው እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ባያድነን እንኳን ላቆምከው ላንተ ምስል ለጣዖት አንሰግድም ብለው መለሱለት። በዚያን ጊዜ ንጉሡ ናቡከደነጾር እጅግ ተቆጥቶ የሚነደውን እሳት ከቀድሞው 7 እጥፍ እንዲጨምርና እንዲቦገቦግ አደረገው። የእሳቱም ነበልባል እጅግ አስፈሪ ሆነ። አናንያ፣ አዛሪያን፣ ሚሳኤልን ያስሩ ዘንድ ወደሚነደው ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላንን አዘዘ። የዚያን ጊዜ 3ቱ ሕፃናት ከቀሚሳቸው ከሰናፊላቸው ከመጎናጸፊያቸው ጋር በሚነደው በእቶን እሳት ውስጥ ታስረው ተጣሉ። የጣሏቸው ኃያላን ሰዎች ግን የእሳቱ ወላፈን ወዲያውኑ ገደላቸው። የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ የነደደውን እሳት አቀዝቅዞ ወደ ውሃነት ለውጦ 4ኛ በመሆን በእሳቱ ውስጥ ቅዱስ ገብርኤል ለንጉሡ ስለታየው በመገረም አማካሪዎቹን እንዲህ አላቸው፣ 3 ሰዎች አስረን በእሳቱ ውስጥ ጥለን አልነበረምን? እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን አያለሁ።